ምክንያቱም ይሄንን ነገር በቃ ግዴታ ማወቅ አለበት አብራር ይብዬ እኔ ከሁሉም ነገር ስርቅ ለምን ነው የምትከተሉኝ? አይገባኝም። ለምን መጣሽ? የመጣሁበትን ምክንያት እኮ እየነገርኩሽ ነው። አልፈልግም። አንቺም ከነ ምክንያትሽ መምጣት አያስፈልግሽም። ከነ ምክንያትሽ እዛው መቅረት ትችያለሽ እኮ። ለምንድን ነው ታዲያ በእኔ ስም ለምንድን ነው ከሱ ጋር ልትጣይ የምትሞክረው? ከህይወታችሁ ወጣሁኝ አይደል እንዴ ሩታ? እንዴ ለምንድን ነው የኔ ስም ሊነሳ የሚገባው? ይኸው እኔ አልገዛሁትም እያልኩሽ እኮ ነው። አንቺ ነሽ ከህይወታችን የወጣሽው አንቺ ሩታ። ለምንድን ነው ነገሮችን ወደ ሌላ የምትወስጃቸው? አሁን ይኸውልህ አንድ እሷ የገዛችው ነገር ምንም አይነት ነገር የለም። በቃ አሁን ተው። አሁን ይዘሀት ሄድ ከዚህ። ምንም ነገር አልፈልግም። ሰምተኛል አይደል እኮ ሩታ? እንሄዳለን፣ ግን ደግሞ መጀመሪያ ያለውን እውነታ እንድታቂ ስለምፈልግ ነው። በቃ እሷንም እውነቱንም ካለ እውነቱ በቃ ትሂድልኝ። አልፈልግም። አስወጣልኝ። የመጣንበትን ነገር አንዴ ብትረጂ አልፈልግም። ከኔ አፍዮ የሰማሽ ነው። እኔ አልገዛሁልሽም አልፈልግም። በቃ ምንም አታስረጅኝ። አልፈልግም። ሩታ ሌላ ሰው ነው የምታምኚው? እኔን ነው? ቆይ ይኸው እሺ፣ እሱ ጓደኛዬ ነው አይደለ? እሱንም በቃ እሺ፣ እሱንም አላምነውም። በቃ እሺ፣ እሱንም አላቆምም፣ አላምነውም። እሺ ጨረስኩኝ። አሁን አትተወኝም ወይ? ስለዚህ ልሂድ፣ ልቀቀኝ። በጣም ነው የምፈልገው እኔ ማርያምን በጣም መወዳት በጣም ማከብራት ሰው ነች ሩታ ማለት ነው። በጣም በቃ ከእህቴ በላይ ማየት ሰው ነች። ሰላም 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 ወድ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው እንደምታውቁት ቤተሰቦቼ ዛሬም ወደ እናንተ በአዲስ መልኩ መጥቻለሁ። ብዙ ነገሮችን አይቼ ነው የመጣሁት እና ይሄንን መረጃ ግዴታ ወደ እናንተ ማምጣት ስላለብኝ ነው የመጣሁት። ያው ያየዋቸው ነገሮችና የሰማዋቸው ነገሮች ስላሉ ነው። እነዛ ነገሮች ደግሞ አንድ ላይ ሲሆኑልኝ ለኔ በቃ እውነት መስሎ ታየኝ ማለት ነው። እና ቤተሰቦቼ ብዙ ነገር ተፈጥሯል። ያው ያያችሁ ነው እናንተም። እና ያንን ነገር ደግሞ ትክክል ነው አይደለም የሚለውን ነገር እውነቱ እኔ ጋር ስላለ እውነቱን እኔ እነግራችኋለሁ። ማለት ያየሁት ነገርም የሰማሁትም ነገር ስላለ ነው። እንደምታውቁት አብርሃም ሰሞኑ ለሩታ የአንገት ሐብል ወርቅ ሰጥቷት ነበር እና ያ ወርቅ ደግሞ እኔ በምንም ታምር ልቀበለው አልችልም። ሩታ እንኳን አልተቀበልሽው በዚህ አጋጣሚ። ምክንያቱም የመጣበትን እኔ ያውቀዋለሁ፣ ኬት እንደመጣ አመጣጡን ያውቃለሁ። ባይገርማችሁ አብርሃም ይሄንን ነገር ደግሞ አያውቅም። ማለት እንዲዋሽ ተደርጎም ቢሆን አያውቅም ስለዚህ ወርቅ ማለት ነው። ይሄ ወርቅ እሱ እንደ እውነቱ እንደተናገረው ከሱቅ ነው የገዛው። ታውቃላችሁላችሁም ከሱቅ ነው የገዛው። ነገር ግን ይሄ ወርቅ ማን ነው ያስቀመጠው? ኬት መጣ? እንዴት ሊገዛው ቻለ? ማን ነው እንዲገዛ ያደረገው? ምናምን የሚለውን ነገር ደግሞ ያው የታወቀ ነገር ነው። እናንተም ባታውቁትም ይሄንን ነገር እኔ አውቀዋለሁኝ። የሰጠው ሰው ኬት እንዳመጣው፣ ማን እንዳስገዛው፣ ማስጣት እንዳለው ሙሉ ነገርን ያውቃለሁኝ ማለት ነው። ይሄን ነገር ያደረገችው ሙሉ ለሙሉ ሄርሜላ እንደሆነች ግልጽ ነው። ማለት እኔ ያየሁት ነገር ስላለ ነው። ከዚህ በፊት ይዤላችሁ የመጣሁት ልጅ ያው እንዲከተል አድርጌ ነበረ እና ሁሉንም ነገር ተከታትሎ ነው ያየው። ይሄንን ወርቅ ስታስቀምጥ አብርሃም እንዲገዛ አድርጋ ያስቀመጠችው እሷ ነች። ምን እንደተደረገበት ምን እንደተሰራበት ምንም የምናውቀው ነገር የለም። እኔ ይሄንን ወርቅ ለሩታ ጋር እንዳይደርስ በጣም ብዙ ነገር አድርጌ ነበረ። ነገር ግን ደርሶ አልተቀበለችውም። ይሄንን ወርቅ አልተቀበለችም፣ መልሰዋለች ማለት ነው። ማርያምን እኔ በጣም ነው በቃ ያደነኳት ማለት ነው ሩታን ይሄን ስትመልሰው። ምክንያቱም ይሄንን ነገር እሷ እጅ ገባ ማለት በጣም ብዙ ነገር ሩታ በጣም ብዙ ነገር ሊደርስባት ይችላል። ለሷ ብቻ አይደለም እና በጣም ብዙ ነገር ከመድረስ አልፎ ሌላ ነገርም ስለሚያደርጋት ይሄንን ወርቅ አለመቀበሏ በጣም ደስ ብሎኛል። አብርሽም ምንም ያወቀው ነገር የለም። በዚሁ አጋጣሚ አብርሽ እባክህን በቃ የምትሰራውን ነገር ጠንቅቅ አድርግ። ምክንያቱም አንተ ምንም አውቃ አይደለም ይሄንን ነገር የምታደርገው አውቃለሁኝ። እሷ ግን በቃ የምትቀርብ ለሰላም አይደለም፣ የራቀችህም ለሰላም አይደለም። ሰሞኑ ያው ለትንሽ ጊዜ ሰላማዊ ነገር ለመፍጠር ብላ ነበር የራቀችው። ነገር ግን አሁን ተመልሳ ሰላማዊ ለመፍጠር ሞክራ ይሄንን ወርቅ ድጋሚ እንድታስመጣ አደረገች ማለት ነው። እና ይሄንን ወርቅ በሰላማዊ መንገድ እንዳልመጣ እኔ ሁሉንም ነገር አውቃለሁ ጠንቅቄም። ያው ብዙ ነገር እንደምታውቁት እኔ ሙሉ ለሙሉ ሩታ ምንም እንዳትሆንብኝ በጣም ነው የምፈልገው። እኔ ማርያምን በጣም መወዳት በጣም ማከብራት ሰው ነች ሩታ ማለት ነው። በጣም በቃ ከእህቴ በላይ ማየት ሰው ነች እና ሩታዬ ምንም እንድትሆንብኝ ስለማልፈልግ ሄርሜላ በሄደችበት አጋጣሚ ሰው እንዲከታተል እያደረኩኝ ነው። ምክንያቱም ያለችበትን ቦታ እኔ መግባት አልችልም።
ምክንያቱም ያው ታውቃላችሁ ይሄን ነገር እኔና እሷ ፊት ለፊት ከተገናኘን ምን እንደሚፈጠር ስለሚታወቅ እኔ እሷ ጋር እንድደርስ አያደርጉም ማለት ነው። ከሩታ ጋር ያሉ ከሄርሜላ ጋር ያሉ ሰዎች ወይም ደግሞ ከአብርሽ ጋር ሆነው የሚሰሩ ሰዎች ማለት ነው። እና ስለዚህ ይህንን ነገር እኔ እንዳደርግ ስለማይፈቀድልኝ በሰው ልኬ እንዲከታተልልኝ አድርጌያለሁኝ። የበቀደሙ ልጅ አብረን እንትን እናጠፋታለን ያለ ልጅ ያው እኔ እንድጠፋት አልፈልግም፣ ነገር ግን ከዚህ ሀገር እንድትወጣ ፈልጋለሁ እና ይህንን አጋጣሚ ተጠቅማ በክፍተታቸው ገብታ ይህንን ወርቅ አመጣች ማለት ነው። ቆይ ስታስቡት አብርሃም ያንን ወርቅ ሰጥቷት ለምን አልቀበልህም አለችው። እሷም ያወቀችው ነገር የነገርናት ነገር ስላለ ነው። እና ስለዚህ ቤተሰቦቼ ይህንንም ነገር ሩታ ስላልተቀበለችው እኔ በጣም ደስ ብሎኛል። ምክንያቱም የምታውቀው ነገር ስላለ ነው። እሷም ማለት ያው የተወሰኑ ነገሮች ሙሉ ለሙሉ መረጃውን ባናገኝም ትንሽ ነገሮችን ነግረናት እንድትቀበል አላደረግናትም ማለት ነው። ስለዚህ ይህንን መረጃ እኔ አሁን ቢያዩት ሌላ ነገር ብዙ ነገር ሊደርስብኝ ይችላል። ነገር ግን እኔ ችግር የለውም በአብርሃምና በሩታ የሚመጣ ነገር ምንም ቢሆን እቀበላለሁ ብያቸዋለሁ። ማለት ይህንን መረጃውን ሳወጣ ሰውም ልትልክብኝ ትችላለች፣ ልታስመታኝም በቃ አላ ሌላም ነገሮች ልታደርግ ትችላለች። ነገር ግን ይሄ ነገር እኔ ምንም መስሎም አይታየኝም። ምክንያቱም በቃ አላ አላማዬ አላማ ነው። ስለዚህ የማንንም ሰው ወሬ እንደማልሰማ ነግሬያቸዋለሁ። እና ቤተሰቦች ይሄ የሚፈጠረውን ነገር እኔ ምንም አልወደድኩትኝም እና ይህንን ነገር ደግሞ እናስተካክለዋለን። ይሄ ወርቅ የመጣበት ደግሞ ዋና ኬት እንደመጣ ኬት እንደወጣ እሱን እያጣራው ነው። ካገኘውኝ በቀጣይ ይዤላችሁ መጣለኝ። አሁን ላይ ያገኘሁት ሩታን ሄርሜላ ብቻ ያንን ወርቅ እንደላከችው ነው ሁሉንም መረጃ ያገኘሁት ማለት ነው። ስለዚህ ይህንን ወርቅ የመጣበት ቦታ ኬት ማለት ምክንያቱ ምን እንደሆነ እንዴት እንደመጣ ሩታ ላይ ምን ተሰርቶ እንደተላከ ምንም አውቀው ነገር የለም አሁን ላይ እና ስለዚህ ቤተሰቦች ብቻ ይሄንን ወርቅ አሁንም ቢሆን ምንም ተቀባይነት እንዲኖረው አናደርግም። ይሄንን ወርቅ የመጣበት ቦታ ሳናቅ ሩታንም በስርዓት ያው አርፋ ቁጭም ላትል ትችላለች። ምክንያቱም አሁን ላይ ያለችበት ነገር በጣም የሚያስጠላ ነገር ነው። ብዙ ሰዎች ታውቃላችሁ አብርሃምና ሩታ ሰላም እንዲሆኑ አይፈልጉም። በጣም ብዙ ሰዎች ማለት ነው ማርያም እንምላችሁ በጣም ብዙ ሰዎች ሁለቱ አብረው እንዲሆኑ አይፈልጉም። ያው የሆነ በፍቅር ማለት ሰይጣን ይገባል ታውቃላችሁ። እና ይሄንን ነገር ደግሞ ፈተና ነው ብዬ ነው እኔ ማልፈው። የሁለቱ ፈተና በጣም እየበዛ ነው እና ስለዚህ በቅርቡ ጊዜ ደግሞ ሰላማቸውን ይዘው እንደማያቸው ተስፋ አደርጋለሁ። ምክንያቱም ብዙ ነገሮችን ግልጽ እየሆኑልን ነው። አብርሽ ብቻ ነው እስካሁን ግልጽ ያልሆነለት። ምክንያቱም እኛ በሄርሜላ ላይ የምናየው ነገር ሩታን ለመጉዳት እንደሆነ ሁላችንም ጠንቅቀን እናውቃለን። አብርሃም ግን ይሄን ስላልታየው አብርሃምም ቀስ በቀስ እናሳየዋለን። ምክንያቱም ይሄንን ነገር በቃ ግዴታ ማወቅ አለበት። አብርሃም ካላወቀ ደግሞ ሁሌም እንደዚህ መቀጠሉ ነው። ሩታና አብርሃም በጣም ሰላም ሊሆኑ አይችሉም ከዚህ በኋላ ማለት ነው በዚሁ የሚቀጥል ነገር ከሆነ። ስለዚህ ሁለቱ ሰላም ለማድረግ ግዴታ ሄርሜላ ከህይወታቸው መውጣት አለባት። ስለዚህ ቀጣዩን ቪዲዮ ይዤላችሁ እመጣለሁ። ሙሉ ነገር አጣርቼ እስካሁን ያዝኩት ይሄንን ነበር እና ነግሬያችኋለሁ። ይሄንን መረጃ ማውጣቴ ለኔ ሰላም ላይሆን ይችላል፣ ነገር ግን ችግር የለውም። በአብርሃምና በሩታ የመጣ ነገር እቋቋማለሁ ብያችኋለሁ። እና ቤተሰቦቼ ያው እንደምታውቁት ቪዲዮዬ እየታየ አይደለም፣ ምክንያቱም እንዳይታይ ያደረጉብኝ ነው። የእናንተ አዳዲስ መረጃዎችን እያመጣው ስለሆነ ሁላችሁም ቪዲዮውን እያያችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቢያንስ እንድታበረታቱኝ እኔን መርዳት አለባችሁ። ፍቅራችሁን ደግሞ በላይክ ግለጹልኝ። ኮሜንት ላይ አይዞ በርታ ምናምን እያላችሁ ፍቅራችሁን ግለጹልኝ። እኔ ደግሞ ወደ እናንተ ጥሩ መረጃውን አመጣላችኋለሁ እና በቀጣዩ ድረስ ያኛውን ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ ደህና ሁኑልኝ።